ኤክስሬ እዚህ ጋር ተነስቼው በጣም ችግር ነው አሉኝ። ይሄ በጣም እንትን ይፈጃል አሉ። ይሄ ጥርስህ ነው? ይሄ ኤክስሬ የተነሳሁት ነው። ተሳስቶ ምን ጥርስህ ነው? ይሄ ሆስፒታል የወጣ ጥርስ ነው? እና ታዲያ ሀዩ ከምን የወጣ ነው? የኔ እናት ያምራል እኮ አቀባባ ያምራል። ያ አላህ ያምራል። ምንም አይወጣለትም ወንድሜ። ብቻ ግን ሀዩ አሁን ይኸውልሽ ዋናው ቁም ነገሩ አግብቻለሁ እያልሽ የኔን ሞራል አትስበሪው። አንድ ነገር ልንገርሽ ሀዩ፣ ማረተውና የትዳሩን መጀመሪያ ወደ ጥርስህን አትሆኖ እዚህ ጋር ተትዳር በፊት የቀደመውን እሱን እኮ ተባብረን እኔና አንቺ ማድረግ እንችላለን። ተስማምተን እንዴት ይጠር እንዴት ይዘም የሚለውን ነገር ሁለታችን እኔ ያገባው ባለትዳር ያገባው አንተ ምን የመሰለች ሚስት እድርሃለሁ። መጀመሪያ ግን እኔ ወንድሜ ይቅርታ አድርግልኝና እኔ አከብርሃለሁ በጣም ታውቃለህ ካሽመኒ አንዴ ወንድም የሚለውን ተይውና እሺ እንደዚህ አብረን ዝም ብለህ አዳምጠኝ ታውቃለህ እኔ ነኝ ያለች ቆንጆ ማመጣው እንደዚህ ሆነ አይደለም አፍሬብህ አይደለም ወንድሜ አፈሬብህ አይደለም ግን የሚስተካከል ነገር ነው። በቀላል ብር ይሄ አማቱ እኔ እንደ እህት ነው የምመክርህ፣ እንደ ሌላ ልመክርህም። መሳቂያ እንድትሆንብኝ አልፈልግም። እንደ እህት ስመክርህ ያውን ይሄን ጥርስ ተሸክመህ ብትሄድ አማቾችም ጋር ጥሩ አይደለም። አማቾች ጋር ምን አይነት ጥርስ አመጣብን፣ ምን አይነት ጥርስ አመጣችብን ይላሉ። እንዲህ ነው የሚያዩህ አማት ምን አይነት ባል አመጣች መባልህ አይቀርም። ነኝ ያለች ቆንጆ ማመጣው እንደዚህ ሆነ አይደለም አፍሬብህ አይደለም ወንድሜ አፈሬብህ አይደለም ግን የሚስተካከል ነገር ነው። በቀላል ብር ይሄ አማቱ እኔ እንደ እህት ነው የምመክርህ፣ እንደ ሌላ ልመክርህም። መሳቂያ እንድትሆንብኝ አልፈልግም። እንደ እህት ስመክርህ ያውን ይሄን ጥርስ ተሸክመህ ብትሄድ አማቾችም ጋር ጥሩ አይደለም። አማቾች ጋር ምን አይነት ጥርስ አመጣብን፣ ምን አይነት ጥርስ አመጣችብን ይላሉ። እንዲህ ነው የሚያዩህ አማት ምን አይነት ባል አመጣች መባልህ አይቀርም። ለዛ ደግሞ እንዳይከፋ ምንም እንዳይሰማ ይሄ ጉዳት ሳያመጣ በማደንዘዣ በመቀስ ባይቻል በዚህ በመጋዝ ይከረከማል። መቀስ ባይችለው በመጋዝ ማደንዘዣ ተደርጎ እኩል ይከረከማል። ከዛም እንደው አፍህና እንኳን እስከሚገጥም ተተከረከመ ቢተልቅም ለመሳቅም ሰርግ ላይ ትላለህ። ግዴታ ግለጥ አፍህን የሚልህ የለም። አየህ ችግር የለውም። ግዴታ በላይሉም እንዲሁም ወንድ ልጅ ኮስተር ሲል ነው ይባላል። ትላለህ ከንፈርህ ከተገናኘ ችግር የለውም። በአሽሙር እየሰደኩኝ ነው በመጋዝ አስቆርጠው እያልሽኝ ነው። ወረበልን እኔ አሽሙር አይደለም። ምናልባት መቀስ እምቢ ካለ ጠንቶ እምቢ ካለ ብዬ ነው እንጂ በአሽሙራ ምን ችግር አለው? አንተ መቆረጡ እንጂ ለምን በምሳር አይሆንም? ዋናው ይከርከም ይስተካከል። የምንፈልገው መስተካከሉን ነው። ተጠናብህ በመጋዝ ይቆረጣል ነው ያልኩት። ሆስፒታል ውስጥ አለ ራሱን የቻለ የጥርስ መከርከሚያ። ለምን አትረዳኝም? እኔም በከፋት አትውሰደው እንጂ ሰርግ ቦታ ሄደህ ምግቡ እዚህ ገብቶ እዛ ላይ ሰርግ ቦታ እኔ እንደ እህቴ ነው እንደ ወንድሜ ነው ወንድሜ አየው እንደው ዝም ቤቱ እንኳን ብታርፍ እዛው ቀረች። መሳቂያ ነው ብሎ እዛ ሰርገኛ ፊት አሁን ይኸውልሽ ከወዳጆችሽ አስተያየት አንዳንድ ቁጥር ጻፉ። እኔና አንቺ አንድ ላይ መሆን አለባቸው። እኔ አገባሁ። እኔ ባለ ትዳር ነኝ።
አላየንም። እኔን አታውቅም። አመጣዋለሁ። ሸር አደርግለታለሁ ይመጣል። አላየንም። እኔ ለሀዩ እገባለሁ አልገባም። አንዳንድ ቁጥር ጻፉልኝ። አንድ ቁጥር ትገባለህ። የእውነቴን ነው የምልህ ወዳጆቼ፣ አባቴ ይሙት እኔ በሷ ፍቅር የመጨረሻ ላንድ ሌላ ወሬ አውራ። ሀዩ ረፊያ ለምንድን ነው እኔ ስለ ጥርስ ምክ አትገባም? ማነው አንቺን? እኔ ከጥርሴ ፈልቅቆ የሚያወጣው ከእጄ ነበር የሚባለው። ከጥርሴ ፈልቅቆ የሚያወጣው ማነው አንቺን? እሱ ስሞትም ማያወጣኝ ካንተ ጥርስ። በዚህ በጥርስ ተገኝቼ ወደዛ ወደ ሰማይ ቤት መሄድ እንጂ ኧረ በፈጣሪስ ትክክል ወንድሜ። ዘመድ አዝማድ ቢሰበሰብ የሚያወጣኝ የለም። ያው ሬሳ የመውጣቱ ነው። ከነብር ጥርስ እንዴት ይወጣል? ለምን ካለህ ጋር ታጣላኛለህ? በፈጣሪ ምን ነው ጥርስህን ተማምነህ ወንድሜ? ተው እንጂ ተቂላ አላህ በሰጠህ ጉልበትማ እንደዚህ ሰው አታስፈራራ። እንዴት ሰው ተነብር አምልጦ ያውቃል እንዴ? ዘመድ አዝማሪም ሰባት ትውልድ የሚመጣ ባለቤት የሚመጣ ትጨምረዋለህ ወንድም። እኔ አሁን በሰላማዊ ንግግር ነው ሰላማዊ ንግግር ነው እኔ እየተናገርኩ ያለ። ተፈጣሪ ጋር አታጣላኝ አላህ ብለህ ይኸው ወላሂ አስቆርጠው ያጀማ። ቆይ ያጀማ እኔ እንዲህ እውነቴን ወላሂ ልንገራችሁ፣ ይሄ ጥርስ መቆረጥ ይችላል አይችልም? እኔ ለፈጣሪ እንትን ብዬ እንጂ ያኔ ለክፋት አስቤ አይደለም። ጥርሱ በሆስፒታል መቆረጥ እኔ ይሞርዱታል። ይሄ እንኳን መሞረድ ባይችልም ይከረከማል። ሳስበው ይከረከማል። ይቻላል አይቻልም? ጻፉ ያጀማ። ውሸቴን ነው። ይቻላል። ይኸው አየሁ። ይቻላል። እዚህ ጋር ያስቆርጠው ያስከርከመው የምትል የበቀለ ጸጉር አረጋችሁት እንዴ? ጥርስ እኮ ነው ሀቢብ፣ ጥርስ ነው እኮ። ይቻላል መከርከም ይቻላል። እንዴ ጸጉሩ ይነቀላል። ለምንድን ነው የማስነቅለው እንዴ? እኔ ከወደድኩት ለምንድን ነው የማስነቅለው? አይ መውደድን አልወደድኩትም፣ ግን የራሴ አላህ የፈጠረልኝ እንደዚህ የሰጠኝን አስነቅዬ ሌላ ማስተከል ለምን አላረገውም? ሌላ መላክ ሌላ ዘዴ ካለው አረገዋለሁ። አይደለም መንቀል አይደለም። አይነቀልም እኮ ሙሉውን። ይሄ እንዲያለ ጥርሱ ሁለቱ እንዲያለ ሆኖ የረዘመው ይከረከማል። የረዘመው ይኸውልሽ አንዷ ልጅ ያምራል አለች። ያምራል እንዳታስነቀው። እሷ አሁን ጥቅሙን አውቃለች። ቢወልቅም ኑሮ አልጠቀመህም። ለማንኛውም ግን አንድ ነገር ልንገርሽ፣ ይህን መጣ አንቺን ከኔ ጥርስ ፈልቅቆ የሚያወጣሽ ማንም እንደሌለ ነው የምነግርሽ። ሀዩ ደግሞ ከኔ እንደማትወጪ ነው የምነግርሽ። ወንድ የሆነ እናቱ የወለደችው ከዚህ ፈልቅቆ ያወጣሻል። አሰላሙ አለይኩም። ወአለይኩም ሰላም። ኧረ ጥርስህን ፈጣሪ ያሳጥረው ያ ረቢ። ያ አላህ እድሜህ ረዝሞ ጥርስህ ይጠር ወንድሜ። ናውጣ ሄዱጣ ሀዩ እወድሻለሁ። እሺ እናት። ቻው ወንድሜ።